ዘ ሮድ ቱ ዴንማርክ ወደ ዴንማርክ የሚያደርሰው መንገድ የሚባል ነገር አለ። ዴንማርክ ሞዴል ሀገር ነች። ዴንማርኮች፣ ኖርዌዮች፣ ስዊድኖች፣ ፊንላንዶች፣ ራሻውያን፣ አይስላንድ ያከራክራል። ቫይኪንግ የሚባሉ ህዝቦች ነበሩ። ቫይኪንጎች ኖርዌይ የሚባል አገር አልነበራቸው። ዴንማርክ የሚባል አገር አልነበረም። የተበተኑ ናቸው በጎሳ በጣም ግዙፎች ናቸው። አውሮፓ ውስጥ አሁን የምታዩት ብሎንድ፣ አሜሪካ ውስጥ የምታዩት ጸጉር ብሎንድ የሆኑ ሰዎች በአንድም በሌላ መልኩ ከነዚህ ሰዎች ጋር ተዋልዷል ማለት ነው። የምሳሌ የእንግሊዞች ቫይኪንግ ከመሄዳቸው በፊት ወደ እንግሊዝ የእንግሊዞች የጸጉር ከለር ወይ ጥቁር ነው ወይ ጂንጀር የሚባል ነው። ፖል ስኮልስ ታውቁታላችሁ? ኳስ ተጫዋቹ የእሱ የጸጉር ከለር ጂንጀር ይሉታል። ወይ እንደዛ ነው። ብሎንድ የሚባል ነገር አልነበረም አውሮፓ ከነሱ ውጭ። እነዚህኞቹ አገራቸው ሁል ጊዜ በረዶ ነው፣ መሬቱ ሊችድ ነው እና ብትዘራ አያበቅልም። ስልጣኔ የላቸውም። ፓጋኖች ነበሩ። መጣፊያው ሲያጥራቸው ምንድነው? ጉልበተኞች ናቸው። በጣም ፊዚካሊ ስትሮንግ ናቸው። ጥሩ መርከብ ይሰራሉ ከእንጨት። ስለዚህ ወደ አውሮፓ እንትን ይላሉ። ፈረንሳይም ብዙ ጊዜ ወረዋል። እንግሊዝም ብዙ ጊዜ ወረዋል። ምንድነው ፍለጋ? እህል፣ ወርቅ፣ ሲልቨር፣ መዳብ ፍለጋ ማለት ብር ይወራሉ። ያገኙትን ይዘው ይሄዳሉ። በጣም በቃ አውሮፓ ሁሉ የተሰላቸ በእነሱ ወረራ። ጦርነት ደግሞ አይቻሉም። በቃ አንሲቪላይዝ ናቸው ምናምን። ትላንት እንደዚህ የነበረው ዓለምን ሁሉ እንትን ያሉ ባይዘዌይ ከእንትና በፊት ከኮሎምበስ በፊት አሜሪካ ሄደዋል። ያው ኮሎምበስ አሜሪካን አገኘ ነው የሚባለው። ዲስከቨር አደረገ። አውሮፓ ሲያገኛቸው ነው ወይ ምናምን ክርክር አለ። ግን ከኮሎምበስ በፊት የማሊው ንጉስ የዓለም ሀብታሙ አሁን ድረስ ገንዘቡ አሁን ላለው እንትን አጀስት ሲሆን ኤሎን ማስክን እንትን ይላል። ንጉስ የሚባለው ይሄ ወርቅ አንደኛ ከማሊ ተነስቶ ሳውዲ ለመካ ለሐጅ በሄደ ጊዜ በየመንገዱ ወርቅ እየዘራ ሄደ እየጣለ ሄደ የሚባለው ማለት ሰውዬ ንጉሱ እሱና ቫይኪንጎች አስቀድመው አሜሪካ ሄደዋል፣ ኖርዝ አሜሪካ አግኝተዋል ይባላል። ኮሎምበስ ናሬሽኑን የተቆጣጠረው ቀለብ እንኳን ራሱን ለመቻል እንግሊዝ ሄዶ መውረር የነበረበት ቫይኪንግ ያ ሁሉ ወንጀል የበዛበት ሰው መግደል ምንም የማይመስላቸው በአመት 3-4 ጊዜ በጣም ብላዲ የሚባል ብሩታል የሆነ ወረራ የፈጸሙ በስንቱ ሀገር የፈጸሙ ህዝቦች ዛሬ በሰላማዊነት በተረጋጋ ህይወት በደስተኝነት ሞዴል ናቸው። ዴንማርክ ሁሉም መሆን የሚፈልጋት ሀገር ነች። አድጎ ዴንማርክ መሆን ይፈልጋል። ዘ ሮድ ቱ ዴንማርክ የሚል እንትን አለ። ይሄ ኮፐንሃገን ተነስቶ ከስዊድን ጋር ነው የሚያገናኘው ሃይዌይ ነው። ትላንት ከዚህ ወደዛ ለመድረስ በጣም አመፀኛ ስለሆነ ኦሽን ስለሆነ ብዙ ሰዎች ሞተዋል። መርከቡ የተገለበጠ። ዛሬ እንደዚህ በአስፋልት መንገድ መሄድ ይችላል ህዝቦቹ። የዓለም ምሳሌ ናቸው። የሰላም ምናምን ሁሉ ይናፍቃቸዋል። ትላንት በጎራዴ በገጀራ ሰውን የሚገሉ ሰዎች ተደርገው ይወሰዱ የነበሩት ዛሬ የሰላም የደስተኝነት ምንጭ የሁሉ ምሳሌ አርአያ አገር ናቸው። ትላንት ከዚች ወደዛ ለመሄድ ስንቱ ቀርጥፎ የበላው ሞገደኛው ኦሽንና ሲ እጅ ሰጥቶ አስፋልት መንገድ ተሰርቶበት በሰላም መኪና መንዳት የሚቻልበት ስዊድኖችና ዴንማርኮች በአውሮፕላን በመርከብ የሚገናኙ ህዝቦች ብቻ ሳይሆኑ በጥርጊያ መንገድም የሚገናኙ ህዝቦች ሆነዋል። ይህን ሁሉ የሆነው በተቋም ግንባታ ነው አማካኝነት። ተቋም ግንባታ ተቋም መገንባት ባልቻሉበት ጊዜ ወራሪዎች፣ ያልሰለጠኑ ህዝቦች፣ ሁሉም የሚፈራቸው ላያቸው የማይፈልግ መጡብኝ የሚላቸው ህዝቦች ነበሩ። ዴንማርክ እንደዚህ የሁሉ ነገር ምሳሌ ከመሆኗ በፊት
የትላንት ታሪካቸው ቀልቋቹን ይመስል ነበር። አሁን ተቀይሮ የሁላችንም ምሳሌ የፉኩያማ የእናንተ የኔ ምሳሌ ነች። ሁሉም ተንጠራርሶ ደርስባት የምትፈልግ ሀገር እነሱን ሁሉም የዓለም ህዝብ እነሱን መሆን ይፈልጋል። ግን እነሱን መሆንና ሆኖ መገኘት ይለያያል። እነሱን መሆን መመኘት አንድ ነገር ነው። እነሱ ለመሆን መመኘት አንድ ነገር ነው። ሆኖ መገኘት ግን እንደነሱ መድከም መታተር ይጠይቃል። ጥያቄው ታታሪዎች ነን ወይ ነው። የተቋማት ግንባታ የሁሉ ነገር እርሾ ነው። የበርካታ ነገሮች መወሰኛ ነው። ከተሳካለ ታላቁ ስኬት ነው። ከወደቅን ደግሞ ታላቁ ውድቀት ነው። ውስብስብ ነው፣ ውድ ነው፣ የነገሮች ሁሉ ስረ መሰረትም ነው። የሁሉም ነገር እርሾ ነው። የበርካታ ነገሮች መወሰኛ ነው። ኢንስቲትዩሽን ቢልዲንግ ማዕከላዊ ነጥብ ነው። ከተሳካልን ዝም ብሎ ስኬት አይደለም፣ በጣም ትልቅ ስኬት ነው። going to be a great success። ከወደቅን ደግሞ ዝም ብሎ ውድቀት አይደለም፣ በጣም መጥፎ ውድቀት ነው። ቅድም እንዳየነው የተቋማት ግንባታ ውድ ነው፣ ውስብስብ ነው፣ ነገር ግን ደግሞ የሁሉ ነገር መሰረት ነው። ይሳካላቸው ሀገራት ተቋም ስለገነቡ ነው። የወደቁት ሀገራት ተቋም መገንባት ስለተሳናቸው ነው። የበረቱት ሀገራት ተቋም ስለገነቡ ነው። የሰነፉት ሀገራት ተቋም ስላልገነቡ ነው። ኢትዮጵያ ውስጥ የተቋማት ግንባታ ብዙ ሙከራ ተደርጓል። ያለፈው የ100 ዓመት የተቋማት ግንባታ ጥረታችንን ብናየው የውድቀት ታሪክ ነው። ላለፉት 100 ዓመታት ኢትዮጵያውያን ብዙ እድል ፈጥረዋል። ብዙ የመልማት የመለወጥ የተቋም መገንቢያ ሊሆን የሚችል ዘመን ፈጥረዋል። 5-6 ጊዜ ሁሉም ግን ያመለጡ እድሎች ሆነዋል። ህዝቡ ወጣቱ ከፍተኛ ዋጋ ከፍሎ የፈጠራቸው እድሎች መክነው አሁን ፊታችንን ዞር ብለን በታሪካችን ወደ ኋላ መለስ ብለን ያየናቸው እንደሆነ ከፈራችን እየመጠጥን የምንቆጭባቸው የመከኑ ያመለጡ አልባሌ በዋዛ ፈዛዛ ያባከናቸው እድሎች ሆነዋል። ለምን እንደዚህ ሆኑ? ለምንድን ነው እያንዳንዱ እድል የመከነው ኢትዮጵያ ውስጥ የሚለውን መጠየቅና መልሱን መሻት ያስፈልጋል። ዋናው እና መሰረቱ ቅድመ ሁኔታ ስላልተሟላ ነው። ተቋም የምትገነባው አንተ እኔ እሷ አንተ እሷና እኔ ሆነን አንተ ተቋም ውስጥ ተገናኝተን የምንገነባው መጀመሪያ የአንድ ሀገር ልጆች ነን ብለን ማሰብ አለብን። ተቋም ከሀገር በኋላ የሚመጣ ነገር ስለሆነ ኔሽን ቢልዲንጉ ስላልተጠናቀቀ ስቴት ቢልዲንጉ ችግር ስላለበት መጓተት ነው። እኛ ልክ እንደ ሩጫ አሰልጣኝ ነን። የሩጫ አሰልጣኝ ወገቡ እንዲጠና ሯጩ ወደፊት ሲሮጥ እሱ ከኋላ ሆኖ ወገቡ ይጎተዋል። ወገቡ ላይ ጥፍር አድርጎ አስሮ ወገቡ እንዲጠና ማለት ነው። አንዳቸው ወደፊት ለመሄድ ሞክራል፣ ሌሎቻችን እንጎታለን። ወይ ደግሞ ክራብስኔ ባሬል ሜንታሊቲ ክራብስኔ ባኬት የሚባል ክራብ የሆነ በርሜል ላይ የሆነ ባልዲ ላይ ብታስገቧት ዝም ብትሏት አንድ ትወጣለች። አንዷ ብቻ ከሆነች 5-3 ክራቦች ባልዲ ላይ ብታስቀምጧቸው ግን መውጣት አይችሉም። አንዷ አልተወጣ ስትል ሌላው ይጎተዋል፣ አይወጡም። ብቻዋን እኮ ትወጣለች። 2-3 ከሆነ ተጋግዘው ሳይሆን የሚወጡት አንዱ ሌላውን እየጎተተ መውጣት አይችሉም። እና ይሄ ክራብስኔ ባሬል ሜንታሊቲ ፊክስድ ማይንድ ሴት ይሉታል። ለድገት ለምናምን የማይመች ማለት እና ብዙ ችግሮች ስለነበሩ ሳክሰስፉል ኔሽን ቢልዲንግ እና ስቴት ቢልዲንግ ለማካሄድ ስላልተመቸ ኦፍ ኮርስ ስቴት ቢልዲንግ ኔሽን ቢልዲንግ ለስቴት ቢልዲንግ እና ኔሽን ቢልዲንግ መሰረት ነው። ስቴት ቢልዲንግ እና ኔሽን ቢልዲንግ ለኔሽን ቢልዲንግ መሰረት ነው። በመሰረቱ ችግር ባለበት ሁኔታ ግን ልክ በረሃ ላይ የሆነልም ያለ ሀሩር ያለበት ቦታ ደረቅ መሬት ላይ በቆሎ ዘርቶ
የበቆሎ እሸት እንደመጠበቅ ነው። አያበቅልም። የማያበቅል መሬት ላይ ነው። ሌላው የኔሽን ቢልዲንግ ስቴት ቢልዲንግ እና ኔሽን ቢልዲንግ ማተር ያደርጋል በጣም ጠቃሚ ነው የሚል ዲስኮርስ ብዙ የለም። ምሁራኖች ጽፈዋል ምናምን። በኢትዮጵያ ፖለቲክስ ግን ደርግም ኃይለሥላሴም ኢህአዴግም ብዙ ለምሳሌ ኢህአዴግ የልማታዊ መንግስት ባህሪዎች ብሎ 3 ልማትን የሞትረት ያደረገ መንግስት፣ ከባለ ሀብቱን ተነጻጻሪ ያለው መንግስት እና ልማት የልማት አስተሳሰብ የበላይነት የሆነበት መንግስት ብሎ ነው 3 ባህሪዎች ነው ያወጣው። የተቋማት ግንባታ አንዱ ባህሪ አድርጎ አልወጣም። ሶስቱ ፖለቲካሊ የሆኑ ነገሮች ናቸው። ግን ሌሎች ሀገሮች ላይ ልማታዊ መንግስት አንዱ ባህሪ ጠንካራ ተቋም ግንባታ ነው። ኦቨርሳይት ነበር የተቋማት ግንባታ ጠቀሜታን ምናምን ዛት ማች ብላይንድ ነው እያልኩ አይደለም፣ ችግር ስለነበረ ነው። ግን ጠቀሜታቸውን አለመረዳት ራሱ ምን ያክል ማተር እንደሚያደርጉ። ሶስተኛው የኢትዮጵያ ኔሽን ቢልዲንግ በሁለት ሊቃረኑ የማይችሉ ኢሪኮንሲለብል የሆነ ሊታረቁ የማይችሉ ልዩነት ያላቸው እንትኖች ተቀስፎ ተይዞ ነበር። ሳንኮፋውን በአንድ በኩል ኢትዮጵያ ኔሽን ስቴት ናት፣ ምንም አንድ ብሔር አንድ ቋንቋ ምናምን ያለ፣ በሌላ በኩል ደግሞ ኢትዮጵያ ኢምፔሪያል ነች፣ ኢምፓየር ነች፣ ቅኝ ገዢ ነች የሚል ስቴት ኔሽን ምናምን የሚለው ሁለቱ በጣም ኦፖዚት የሆኑ ከነባራዊ ሁኔታ የተፋታ እንትን ብሎ እነዚህ ነው መታረቅ አይችሉም። የመሀል ፖለቲካ የለም ኢትዮጵያ ውስጥ። መሀል ሰፋሪ ነው የሚባለው፣ ለይህን እንጂ እንትን ነው የሚባለው። እና ጥግ ነው የምንይዘው፣ ወይ አንዱ ጥግ የገመዱ ጫፍና ጫፍ ላይ ሆነን እንጎታለን እንጂ ሽማግሌ ለመሀል ላይ እንትን የሚያስታርቅ ይሄ በነበረ ኔሽን ቢልዲንግ አይካሄድ ኔሽን ቢልዲንግ። ሌላው ሪጂድ የሆነ አይዲዮሎጂካል ካልቸር ስላለ በጣም ሪጂድ የሆነ በአይዲዮሎጂ ደግሞ ተቋም አይገነባም። ፕራግማቲክ ሆናል። ሊኩዋኒዮ ፕራግማቲክ ነበረ። ጀነራል ፓክሌማንት ሻንጋሺክ ፕራግማቲክ ነበረ። ዴንግ ሻኦፒንግ ኦል ዞስ ግሬት እነ ስቲቭ ጆብስ ምናምን ፕራግማቲክ ነበሩ። ኦል ዞስ ግሬት ኢንስቲትዩሽን ቢልደርስ ትልልቅ ተቋማት ገንብተዋል ፈጥረዋል የሚባሉ ሰዎች ሁሉም አንድ የጋራ ነገራቸው ፕራግማቲዝም ነው። ለምን የተቋማት ግንባታ ቀጥ ባለ መስመር የሚደረግ ነገር አይደለም። መውደቅና መነሳት፣ ወደ ኋላ መሄድና ወደፊት መሄድ፣ ወደ ቀኝና ወደ ግራ መሄድን ይጠይቃል። የወደቁ መነሳትን ይጠይቃል። ይሄ በአይዲዮሎጂካሊ አትመልሰው። አይዲዮሎጂ ዛት ማች ይህን ሁኔታ ግምት ውስጥ አስገብቶ እንትን ማድረግ አይችል። ሌላው ብዝሃነት የምናስተናግድበትና አንድነት የምንጠብቅበት የምናጠናክርበት አስራ አልነበረንም ወይ? ብዝሃነት እናስተናግዳለን እንላለን፣ አንድነት አንደርማይ እናደርጋለን። ወይ አንድነትን እናጠናክርና ብዝሃነትን አንደርማይ እናደርጋለን። ሁለቱም ግን ለኔሽን ቢልዲንግ በጣም ጠቃሚ ናቸው። ለኔሽን ቢልዲንግ ኢትዮጵያ ውስጥ ብዝሃነት አለ፣ ብዙ ብሔር ነው ያለው። በጋራ ሆነን ነው ተቋም የምንገነባው፣ ሀገር የምንገነባው። ይሄ አኮሞዴት እዚህ ላይ ደስተኛ ካልሆነ የሀገር ባለቤትነት ስሜት ካልተረዳ ሰራተኛ ነው መሪ ነው አይሳካም። አሴም ዳም ደግሞ ኢትዮጵያ ታስፈልገናለች። የብዝሃነት መስተናገድ ያለበት ቢሆንም ኢትዮጵያ ደግሞ መጀመሪያ ኢትዮጵያ ስኖር ነው ይሄ መስተናገድ የሚችለው። ሁለቱን የሚያማክል ሁለት ሌላው ኖ ኢንክሉሲቭ ፖለቲካ ሁሉን አካታች ፖለቲካና ብሔራዊ እርቅ አልነበረም። በብሔር በሃይማኖት በጾታ በምናምን ሊያይና የየራሳችን ግድግዳ ሰርተን አጥር ሰርተን በዛ አጥር ውስጥ ተስማምተን የምንኖር ሰዎች ነን እንጂ አጥሩን ተሻግረን የጋራ ሀገር ውስጥ እንደምንኖር የጋራ ጎጆ ቀልሰን ድልድይ ገንብተን አንዱ ሌላውን አንደርስታንድ አድርጎት አይደለም የተሞከረው። ሌላ ኖ ዲፊዥን ኦፍ ፓወር። ተቋም ግንባታ ማለት ዲፊዥን ኦፍ ፓወር ነው። ከግለሰብ ከንትን ከፓርቲ ምናምን ወጥቶ በብዙ ስልጣን ዲፊውዝድ ሲሆን ነው። ኃይለሥላሴ፣ ደርግ፣ መለስ ዜናዊ የተለያየ ትውልድ መሪዎች ናቸው። ኃይለሥላሴ ፊውዳል፣ ደርግ ወታደራዊ መንግስትና ኮሚኒስት፣ ኢህአዴግ ካፒታሊዝም እና ማጺ በጣም ይለያያሉ። ግን in terms of concentration of power ተመሳሳይ ናቸው። ደርግም ኃይለሥላሴም በተፈለገ ጊዜ ፓርላማ ከሰዓት ተገናኝቶ
ሶስት መሰረት ያለው ዘለላ እንትን ያለው ህግ ያወጣ ነበር በኢህአዴግ ጊዜም በደርግ ጊዜም እንደዛ ነበር በኃይለሥላሴ ጊዜ እንደዛ ነበር የተለያዩ መንግስታት ይመስላሉ ኢን ተርምስ ኦፍ ኮንሰንትሬሽን ኦፍ ፓወር ግን ተመሳሳይ ናቸው ሁሉ ጊዜ ኢትዮጵያ ውስጥ ስትሮንግ ስቴት ዊክ ሶሳይቲ ነው ስቴት ሶሳይቲ ሪሌሽን ሶስት አይነት ነው ጠንካራ መንግስት ደካማ ማህበረሰብ ሁለተኛው ጽንፉ ደግሞ ጠንካራ ማህበረሰብ ደካማ መንግስት መሃል ላይ ደግሞ ናሮ ኮሪደር የሚባል ጠንካራ ማህበረሰብ ጠንካራ መንግስት ነው የኛ ጠንካራ መንግስት ደካማ ማህበረሰብ ሁሉ ጊዜ ሂስቶሪካል ያ ችግር ፈጥሯል ኢንክሉሲቭ ፖለቲክስ የለም ሁሉንም የሚያሳትፍ ኢንክሉሲቭ ቢልዲንግ ኢንክሉሲቭ ሲቲዝንሺፕ አልነበረም የግድግዳና የአጥር ፖለቲካ ነው የነበረው መለያየት ምናምን የነበረው ሃይ ፓርቲዛን ፖለቲክስ ነበር የፓርቲ ፖለቲካ በጣም አሸናፊና እናሸንፋለን ሜሶንና ኢህአፓና ደርግ ምናምን በጣም ብላድ የሆነ በጣም የተካረረ ፖላራይዝድ የሆነ የምንከተለው ናሽናሊዝም ኢህአዴግ የብሔር ፌደራሊዝምን ተናገረ ደርግ የጂንጎይስቲክ ናሽናሊዝም የሲቪክ ናሽናሊዝም አይነት መስል እንትናል ግን ኢትዮጵያ መልቲካልቸራል ነች ህብረ ብሔራዊ ነች የብሔር ሀገር ብቻ አይደለም ህብረ ብሔራዊ ሀገር ነች አሴም ታይም ኢትዮጵያ በዜግነት የሚያምኑ ግን ብሔር ግሩፕ አይደንቲቲ ያላቸው ሰዎች አሉ አንዱ በሲቪክ ናሽናሊዝም ሌላው በኢትኒሲቲ ማሰብ ልክ አይደለም መልቲካልቸራል ናሽናሊዝም ነው ትክክል ይሄ ጉልለት ነበረ ኢትዮጵያ ለኔሽን ቢልዲንግ ሶስት ነገር ነው መጠቀም ለተቋም ግንባታም ሶስት ነገር መጠቀም እድል አለ አንደኛው ናሽናል ሚት ነው ብሔራዊ ጀግኖች ሲምቦልስ ምናምን እሱ መጠቀም ትችላለች አሁን ያንዱ ጀግና የሌላው ቬሊያን ስለሆነ ምናምን ችግር ግን ናሽናል ዲያሎግ ምናምን ሲካሄድ ያንዱ የሁሉም ጀግና ይሆናል ሁሉም ሰው ሁሉ ጀግኖቻችንን አዋጥተን አገራዊ ጀግና እናደርጋቸዋል የብሔር ጀግና የምናምን ጀግና ሳይሆን ማለት ሁለተኛው ግሎሪየስ ፓስት ነው አድዋ ግሎሪየስ ፓስታችን ነው አክሱም ግሎሪየስ ፓስታችን ነው ላሊበላ ግሎሪየስ ፓስታችን ነው ጎንደር ግሎሪየስ ፓስታችን ነው የሐረር ጀጎል ግሎሪየስ ፓስታችን ነው ገዳ ስርዓት የግሎሪየስ ፓስታችን ማሳያ ነው ትልቅ ዴሞክራሲ በዛ ሰዓት ትልቅ ነገር ነው የወላይታ የደቡብ ስንት አለ ስንት ማና በስም ማታቋቸው ግን ትልልቅ ሲቪላይዜሽን የነበራቸው ህዝቦች አሉ ኢትዮጵያ ውስጥ ግሎሪየስ ፓስቱ ተቃርኖ ያሁኑ ድህነትና የትላንት ትልቅነት ቻይናውያንን ከእንቅልፍ ቀስቅሶ እንዲሮጡ እንዳደረጋቸው የቀድሞ ስልጣኔ ብናኝ እባጭ ወይ ደግሞ ተቃጥሎ የተረፈው አመድ መነሻ ሆኖ እንትን ይላል አሴም ታይም ደግሞ ኢትዮጵያን ድሪም አለ አሜሪካ በድሪም ነው የተመሰረተው ለምን አዲስ ሀገር ነው እኛ ኢትዮጵያን ድሪም ያስፈልገናል ናሽናል ሚት አለን የቀድሞ ታላቅነታችን አለ ሶስቱ አንድ ላይ አድርገን ኔሽን ቢልዲንጋችን እንዲሳለጥ የማድረግ እድል ነበረ ግን አጥቅም ላይ ያውላሉ እነዚህ ሌላው የመንግስት ሚና ነው የመንግስት ሚና ምን ይሁን የሚባለው በኃይለሥላሴ ጊዜ ፊውዳሊዝም ነው በደርግ ጊዜ ስቴት ካፒታሊዝም ነው ኮሚኒዝም ሶሻሊዝም ነው በኢህአዴግ ጊዜ ዴቨሎፕመንታሊዝም ነው እነዚህ ሁሉ ችግር አለባቸው የስቴት ሚና መሆን ያለበት ኢንተርፕራይዝ ስቴት ነው አላላይ ነው ያለው ሌላው የውጭ ጉዳይ ፖሊሲያችን ነው የሳተ ውጭ ጉዳይ ፖሊሲ ነው የነበረው ከዚህ በፊት በአይዲዮሎጂ ነው ድሪቭን የሚሆነው በናሽናል ኢንተረስት አይደለም እንወግናለን ነሬሬ የአፍሪካ የኮሚኒስት አባት ነው ፕሮሚነንት አፍሪካን ሶሻሊስት ነው እንደ ነሬሬ የአፍሪካ ኮሚኒዝም አባት ነው ፈላስፋ እንደ ነሬሬ ሶሻሊስት ኢናፍ የሆነ ኮሚኒስት ኢናፍ የሆነ መሪ የለም አፍሪካ ውስጥ ግን ነሬሬ ከሶቪየት ህብረትም ጋር ሰርቷል ከአሜሪካም ጋር ሰርቷል ለድገቱ የሚያስፈልገው ነገር ከሁለቱም አግኝቷል ብልጥ ስለሆነ እኛ ደርግ ኮሚኒስት አልነበረም አልትራናሽናሊስት እንትኖች ኮሚኒስት አልነበረም ውሸት ነው ተማሪው ይሄን ነው የሚለው ስላለ ነው የወሰደው ያ ሆኖም ጽንፈኛ ሆነን ከአሜሪካ ጋር ከእንትና ጋር ተቆራርጠን የሶቪየት ህብረት አንደኛ ወዳጅ ሆነ that's not foreign policy ሚድል ኢስት እስራኤል እኛ ሚድል ኢስት
ኢትዮጵያ ውስጥ እስልምናም ክርስቲያንም አለ። ግን የክርስቲያን ደስተት ነን ይባላል። ሙስሊም ወንድሞች እንደሌሉ እህቶች እንደሌሉ ከዛ አልፎ ከእስራኤል ጋር እንጂ የምንወዳጀው ከአረቡ ጋር ዓለም ጋር እንወዳጅ። እስራኤል ጋር መወዳጀት ልክ ነው፣ ተገቢ ነው፣ ያባት ነው። ከሌላው አረብ ዓለም ጋር መወዳጀት ያጋት ነው። እንዲያውም ብዙ ገንዘብ የሚገኘው ከነሱ ነው፣ እስራኤል አይደለች። እሱ እንትና ባላንስ ቢትዊን ኦፕንነስ ኤንድ ክሎዝነስ፣ ክፍት መሆን ከሌላው ጋር አብሮ መስራትና በር መዝጋት የሚባለው ሁለቱን ነገር ባላንስ ማድረግ አንችልም። ብዙ ጊዜ በር ዘጊዎች ነን። የስትራቴጂክ ጉድለት የስትራቴጂክ ዴፕዝ ጉድለትም አለ። ስትራቴጂክ ዴፕዝ ጉድለት በፎሪን ፖሊሲያችን ቅድሚያ የምንሰጠው ሌላ ሀያላን ምናምን ነው እንጂ ጎረቤቶቻችን አሉ። ኬንያ፣ ጅቡቲ፣ ኤሪትሪያ፣ ሱዳን ማተርስ ሞር ዛን ኤኒቲንግ ከሌሎች ሀገሮች ስትራቴጂክ ዴፕዝ ይባላል። መንግስታት ሶስት አይነት መንግስታት አሉ በዚህ በኃይል አስተላለፍ። ሄጂሞኒክ ፓወር የሚባለው ሀያል፣ ሚድል ፓወር ያለው መሀል ላይ፣ ሪጂናል ፓወር ደግሞ የሪጂኑ እስራኤልም፣ አረቦቹ፣ ሳውዲም፣ ዩኤኢም፣ ኳታርም እንደዛ ናቸው። እነሱን ትተን ከእስራኤል ጋር እንወዳጃለን። አሁን ከሁሉም ጋር ማድረግ ይጠይቃል። ሌላው ፍላውድ የሆነው ናውሌጅ ሲስተማችን ነው። ናውሌጅ ሲስተማችን እውቀት ማለት የውጭ ሀገር እውቀት ነው። እውቀት ማለት ከውጭ ኮፒ ማድረግ ነው አድርጎ የሚወስደው። ናውሌጅ ሲስተም ፍላውድ ከሆነ ችግር አተናተን የተሳተ ከሆነ ስሁት ከሆነ ተቋም አይገነባም። ኮንቴክስቱን ማትረዳው ካልሆነ ኢትዮጵያን ኤክሰፕሽናሊዝም ይባላል። ኢትዮጵያ ልዩ የሚያደርጋት ነገሮች አሉ። ከሌላው ዓለም ጋር ማትጋራው ነገር አለ። ይህን መቅረፍ የሚቻለው የኢትዮጵያን ነባራዊ ሁኔታ አብጠርጥሮ በማወቅ ብቻ ነው። ግን ኮንቴክስት ሮንግ ኮንቴክስት አናሊሲስ ያመጣል። እሱ ደግሞ በፈንታው ችግር ይፈጥራል ማለት ነው። አስኪንግ ዘ ራይት ኮስችን ፓርሻሊ ነው የድሮ ጀነሬሽን ያገኘው። ለምን ወደቅን አለና ቁጭ ብሎ ሳይመክር ዴብስ ሳይኖረው እሱን ወዲያው ትቶ ጃፓን እንዴት ሰለጠነች፣ ፈረንሳይ እንደምን እዚህ ደረሰች፣ እንግሊዝ እንዴት አድርጋ ነው የዓለም ሌላ ሀያል የሆነችው እያለ ከውጭ ለመማር ሞከረ። ከውጭ መማር ችግር የለበት፣ ግን መጀመሪያ የራስ ችግር ላይ ኢንዴብዝ እንትን ብለህ ችግሮቹን አውቃቸው መፍትሄ አበጅተህ የጎደለውን ለመሙላት ከሆነ ትክክል ነው። እንዳለ ከእንግሊዝ የትምህርት ሚኒስትርን ኮፒ ታደርግና ታመጣለህ፣ ትምህርት ስርዓት ዜሮ ነው። ከፈረንሳይ የፍትህ ሚኒስትርን ታመጣና ፈረንሳዮች ሚኒስትሪ ኦፍ ጀስቲስ የሚሉት ፍርድ ቤትና አቃቤ ሕግ ተጠሪነታቸው ለፍትህ ሚኒስትር ነው። ለአስፈጻሚ ነው ተጠሪነታቸው፣ ግን በጣም ጠንካራ ነፃነት አላቸው። ተጠሪነታቸው ግን እንደዛ ነው። ለፈረንሳዮች ሚኒስትር መስሪያ ቤቱ ጀስቲስ ሚኒስትር ነው። ለምን ይከሳል፣ ይፈርዳል። ሁለቱን በዝሩ ስለሆነ ከዛ እኛ ሌላ ነው እንትናችን፣ እኛ መክሰስ ነው። ለምሳሌ ስራችን ፍርድ ቤቱ ነፃ ነው፣ ሌላ ነው፣ ለፓርላማ ነው አይደል? ግን ምን እንለዋለን? ሚኒስትር ኦፍ ጀስቲስ እንለዋለን። ኮፒ ስናደርግም አንችልበት። ራይት ኮስችን አላነሳን። ፓርሻሊ ግን ራይት ነበር። የአርሶ አደሩ ጥያቄ፣ የመሬት ጥያቄ፣ ብሔር ብሔረሰቦች ጥያቄ ፓርሻሊ ትክክል ነበር። በከፊል ትክክል ስለሆነ በከፊል የሆነ ቦታ ያደርሰናል። ሙሉ በሙሉ ትክክል ቢሆን ኖሮ የት እንደርስ እንደነበር አስቡት። ኢንኮሬክት ፕሮብለም አይደንቲፊኬሽን። የኢትዮጵያ ችግሮች ምንድን ናቸው? ቦናፓርቲዝም ነው። እንደዛ 93 የኢትዮጵያ ችግር ምንድን ነው? ፊውዳሉ ተሰኛው እንትን ነው እና እንደዛ ከሆነ ኮሙኒዝም ነበር የኢትዮጵያ ሶሉሽን። ብዙ ያነጋግራል። ሶሉሽን ዲዛይናችን በሳተ ጥያቄና በከፊል የሳተ ጥያቄና በሳተ የችግር አተናተን ዘዴ ላይ የተመሰረተ እንትን ስለሆነ then it's destined to be flawed. The solution we are going to design ለውጥ ለማምጣት የሞከርንበት መንገድ ነው ደግሞ ስተቱ ሁሌ አብዮት ነው። አፍርሶ የሚጀምር ነው፣ ከዜሮ የሚጀምር ነው። ሪፎርም የለም፣ ቼንጅ ኤንድ ኮንቲኒቲ የሚባል ነገር የለም። በዛ ላይ አካታችነት የለም፣ ኢንክሉሲቭነስ የለም። ያሸነፈው ኃይል ሁሉ ነገር ይቆጣጠራል።
ጦርነት ምናምን ሲመጣ ደግሞ አንድ ነገር ነው የሚይዘው። ሁሉ ነገር ወደ ጦር ግንባር ነው። ሁሉም ነገር አይደል ሲንጉላር እንትን ነው። መልታይታስኪንግ ስቴት አይደለም። እሺ ጦርነት መጣበት እየተዋጋ በአንድ እጁ እየተዋጋ በአንድ እጁ ላይ ነገር አይሰራም። ይሄ ለኔሽን ቢልዲንግ ለስቴት ቢልዲንግ ከፍተኛ እንትን አድርጓል። ቫልዩ ደግሞ የስቴት ችግር ነበረ። ሪጂድ አይዲዮሎጂ አለ። ሪጂድ የሆነ አይዲዮሎጂካል ፖዚሽን አለ። ፕራግማቲዝም የለም። አካታችነት የለም። እንደዚህ በሆነበት ሁኔታ እናንተና እኔ እንዴት ተቋም እንገነባለን? አልተካተትም። አንዳችን አልተካተትም። አኩራፊ ነው። ፕራግማቲዝም ሳይሆን አይዲዮሎጂ ነው ያለው። አይዲዮሎጂ እንዴት ተቋም ይገነባል? አይገነባም። ሌላ የኢትዮጵያ መንግስታት በየጊዜው አሁን ለምሳሌ ይሄ ማክሮ ኢኮኖሚ እንትን ፋይናንሻል ሊበራላይዜሽን ኢህአዴግ 83 ቢያደርገው ኖሮ 3 ብር ነው 2 ብር ነበር 4 ብር ነበር የሚሆነው። እሺ እሱን ተው ቢያንስ ከ97 በኋላ ማደግ ነበረበት ምሁራኖች የሚሉት 10 ዓመት ዘግይቷል ነው። እሱን ቢያደርግ ኖሮ በጣም ፖስትፖን ተደርጎ አሁን በድፍረት ተገብቶበታል። ግን ባይደረግ ኖሮ ሁሉም ትውልድ የራሱን እየሰራ የሚመጣ ኖሮ እንትን ይሆን ነበር። ግን ፖስትፖን ማድረግ ነው። ተቋም መገንባትም እንደዛ ፖስትፖን ይሆን የሚመጣው። ክሬቲቭ ዲስትራክሽን የሚባል አለ። ኤግል የሚባለው እንትን ታውቃላችኋል? ወፍ እንትን አሞራ ኤግል 70 ዓመት መኖር ይችላል። 35 40 ዓመት አካባቢ ሲደርስ 35 እንትኑ ምንድነው እርግቡ እንትኑ ክንፉ ምናምን ይላል እና ምንድነው የሚያደርገው? እየተጋጨ ከተራራ ጋር ምናምን እንዲረግፍ ያደርጋል። አያስኬደውም። ከዛ ትንሽ ምግብ ይዞ ቁጭ ይላል እስኪበቅል ድረስ እንትኑ ማለት ኤግል ማለት በጣም እንትን ያነሳል። ባይዘው ነብር ሁሉ እንትን ያነሳል። ለመታደስ እንደገና 30 ዓመት ለመብረር ማለት ነው። የግድ ይሄ በከፊል እንትን ያለውን ክንፉን እንደገና እየተጋጨ ፔንፉል ሆኖበት ሳይበላው ቁጭ ብሎ ቆይቶ እስኪበቅል ድረስ እንትን ማለት ነው። they call this creative destruction። የምታፈርሰው ለማፍረስ አይደለም፣ ከሱ የተሻለ ነገር ለማምጣት ነው። it's called creative destruction። ይሄ አፕል ምናምን ያሉበት ጉግል ምናምን ያሉበት አካባቢ ስታርትአፕ የአሜሪካ ኢንጂን የአዲሱ አሜሪካ ተስፋ የሚባለው እነ ትዊተር ምናምን የተፈጠሩበት አካባቢ ሲሊከን ቫሊ ይባላል። የሆኑ ህንጻዎች ናቸው። ግራውንድ ፕላስ 2 ህንጻዎች ናቸው። ሳን ሆሴ የሚባል አሁን እንደዚህ የአሜሪካ ታላቅነት አሁን ያለውን አሜሪካ ትልቅ ሆና እንድትቀጥል ያደርጉትን ትልቅ ሀብት ያመጡትን ካምፓኒዎች ተቋቋሙባቸው አካባቢዎች ህንጻ ምናምን ሰርቶባቸው መጀመሪያ ኦርቻርድ ፋርም ነበር። ኦርቻርድ የሚባል ፍሬ አለ፣ የሚበላ ፍሬ እንደ ሾላ ፍሬ እንበለው። ኦርቻርድ ሾላ ፍሬ አይደለም ግን ክሎዘር ቱ እና እርሻ ነበር። እሱን ቆርጠው ነው እነዛን ህንጻዎች የሰሩባቸው። ክሬቲቭ ዲስትራክሽን ነው። ተቆርጧል። ኦርቻርድ የሚባል በጣም ውድ ፍሬ ያፈራ የነበረ እርሻ የነበረ አካባቢ ወድሟል። ወድሞ ግን ምንድነው የተሰራው? ጉግል ነው። ወድሞ ምንድነው የተሰራው? ፌስቡክ ነው። it's called creative destruction. you destroy it creatively that another bigger higher condition will emerge from that destruction. ተቋም መገንባት እንደዛ ይጠይቃል። መፍረስ የነበረበት ነገር ፈርሶ ነው አዲስ ነገር የሚመጣው። ሞባይል ባንኪንግ ስትጠቀሙ ማኑዋሊ ባንኪንግ እንትምትሉ ነበር ይቀራ ይመጣል። ሶ ክሪኤቲቭሊ ዲስትሮይድ ይሆናል። ነገ ጠዋት ባንኪንግ በከፍተኛ ደረጃ ኢንፍሉዌንስድ ይሆናል። ትንሽ ባንኮች 2-3 ብራንች ምናምን የሚያስፈልጋቸው 200-300 ይሄ ሁሉ ሰው ያስፈልጋቸው። give it few years እንደዛ ነው የሚሆነው። እና አሜሪካ ምናምን ቀንሷል ድሮውን በጣም ግን ደግሞ እኛም ጋር will feel it soon. ሶ ቴክኖሎጂው እንትና ዲስረፕቲቭ ስለሆነ ክሪኤቲቭሊ ዲስትሮይ አድርጓል። ግን it's not that it killed እንትን እነዛ ሞተው በእነሱ ላይ የተሻለ ነገር ነው የመጣው። ተቋም መገንባት አይጠይቃል አልነበረም። ክሬቲቭ ዲስትራክሽን ታል ሌላው የጀመሩትን መጨረስ ነው። አንጨርስም። we are not finishers. culture of finishing ትንሽ ይመስላል ግን በጣም ሲሪየስ ፕሮብለም ነው። ሁሉን ነገር እንጀምራለን። ኢትዮጵያ is a country of great beginnings and great unfinishings ይላል። የተላላቅ ጅምሮችና የተላላቅ ተቋርጦች አገር ነች ይላል። ትልቅ ነገር እንጀምራለን አንጨርሰውም።
ጅምር 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 ነው። አፍሮ ነው ሁሉም። አክሱምን ሰራንና አጠገቡ ጎጆ ቤት ብቻ። ላሊበላን ሰራንና አንድ ብቻ። ጎንደር ፋሲለደስ እንትን ተሰራና አንድ። ሐረር ሁሉም ላይ የገዳ ስርዓት እያለን እንገዳደላለን። ዲሞክራሲ ኤቭሪዌር እና እንትኖቻችን የሆነ የሚሰፉ ስኬልድ አፕ የሚሆኑ ለብዙ የሚዳረሱ ሆነውናል። ሮማውያን ግን ሮም የምትባል ትልቅ ከተማ ነው የሰሩት። አንድ ሐውልት አይደለም፣ አንድ ሮክ ሂውን ቸርች አይደለም። እና ስኬል አፕ ማድረግ ለሁሉም የሚዳረስ የሚሰፋ ተጀምሮ መጨረስ ባህል ባለመኖሩ ብዙ ነገር ይጀመራል። ኪሳራው ብዙ ነው። ህንፃ እንሰራና መሀል ላይ ሳይጨረስ ታችኛውን እናከራያለን አይደል? እንጀምራለን፣ ላይኛው ይቆማል። ተቋም ደግሞ መገንባት መጨረስ ይጠይቃል። you have to be a finisher, you have to be on the finishing line. so ጅምር ተቋሞች ጅምር ጥሩ ነገር እንሰራለን፣ ሞመንተም እንተዋለን። ይሄው ነገር መጥቶ ዲስትራክት ያደርገናል። ሂስቶሪካል ደግሞ ሊደርሺፕ ትራፕስ አሉ። ሌጋሲ ፖለቲክስ የለም። ሁልጊዜ ፖለቲካችን አሁን ስለመኖር ህልውና፣ ዛሬን ስለመቆየት፣ ዛሬን ስለማሸነፍ፣ ዛሬ ስልጣን ላይ ስለመቆየት ነው። ትልቁን ነገር አያስብ። ሌጋሲ ፖለቲክስ ልዕልና መር ነው። ትልቁን ነገር ማሰብ ይጠይቃል። ስለ ሌጋሲ የሚጨነቁ ስለ አሻራ የሚጨነቁ ትልቁን ነገር አስበው ነው። ትልቅ ማለም፣ ትልቅ ማሰብ፣ ረጅሙን ጊዜ ማስተዋል፣ ረጅም ርቀት ሄዶ ማሰብ ይጠይቃል። ሌጋሲ ማለት እሱ ነው። ምንድነው አሻራዬ? ካረፍኩ በኋላ ከሞትኩ በኋላ ከስልጣን ከወረድኩ በኋላ በምንድን ነው የምታወሰው ካላችሁ ትጠነቀቃላችሁ። መጥፎ ነገር ከመስራት ትቆጠባላችሁ። ጥሩ ነገር ለመስራት ትጨነቃላችሁ፣ ታስባላችሁ። በየቀኑ ለንድሮ ግን ዝም ብሎ የመጣልህን እዚህ ጋር ሲቃወም እዚህ ጋር ምናምን ዝም ብሎ የምትኖር ከሆነ ሌጋሲ የለም። ሌጋሲ ስለ ሌጋሲ ካላሰብክ ደግሞ ተቋም አትገነባ። ምን ብለናል ቅድም? ተቋም የሚገነቡ ሰዎች ራሳቸው እንደ ጥላ የማይጠቀሙበትን ዛፍ እንደ ተከሉት ሰዎች ናቸው ብለናል። የሚተክሉት ዛሬ እጠቀምበታለሁ ጥላው ለኔ ይጠቅመኛል ብለው አይደለም። ለነገ ሊሆን ይችላል፣ ጥላው ላይ ያደርስ ይችላል። so is nation building cultural change በስፋት ማዳረስ የባህል ለውጥ ምናምን የእንትናችን ጉዳይ ሆኖ አያውቅም። ዛሬን ስለመኖር ብቻ የኢንስቲትዩሽን ቢልደርስ ማይንድ ሴት ምንድን ነው? የተቋም ግንቢዎች ማይንድ ሴት ምንድን ነው? ፍሌክሲብል ነው። የሚገጥመውን ቻሌንጅ መንገዱ እንደዚህ አባጣ ጎባጣ እያለ እንደዚህ ቀጥ ብሎ አይሄድም። አይዲዮሎጂ ከሆነ እንደዛ ነው። መንገዱ ላይ ውሃ ካጋጠመው ወንዝ ካጋጠመው እንዴ ኮሪያ ረገጠችበት ምችን እኮ ብሎ ዝም ብሎ አይደል። ፍሌክሲቢሊቲ ይጠይቃል። ፈተናው እንደየሁኔታው ስለሚለያይ አይደለም። የኛና ሌላ ሀገር የኛ ሀገር ራሱ ከአካባቢ ይለያያል፣ ከጊዜ ወደ ጊዜ ይለያያል። ተመሳሳይ አካባቢ ሁኔታው isn't it አጂሊቲ፣ ፊውቸር ቲንኪንግ፣ ቴሎስ ቲንኪንግ የሚባል ከኢንዱ ማየት ፍርድ ቤት በዋስ መብት ሲፈቅድ የስዬ ኬዝ ከሰዓት በግማሽ እንትን አውጥተህ ስታስረው መልሰህ ከኢንዱ ብታየው ዋትስ ጎይንግ ቱ ቢ ማይ ሌጋሲ ስትለው በጣም ከባድ ነው። ይኸው በየህግ ትምህርት ቤቱ መማሪያ ነው። እኔ የመጀመሪያ ዲግሪ ለሆነው የህግ መምህር ያስተምሮበታል። እቺ ሙስና በሙስና የተጠረጠረ ሰው በዋስ አይወጣም የሚለው ኢህአዴግ 93 ያወጣው ህግ መማሪያ ነው። ከኢንዱ ካሰብክ ለዛ ትንሽ ነገር አሳክተህበት ይሆናል፣ ግን መማሪያ መዘባበቻ ትውልድ ውርስ አድርጎ ይወስደዋል ብለህ ካሰብክ ከኢንዱ ካሰብክ ይይዝሃል። ያችን ብቻ ካሰብካት ነገ ይሄን ካረኩ በኋላ የዛሬ 10 ዓመት ምንድነው የሚባለው? የዛሬ 20 ዓመት ብል ይባላል። ትውልዱ እንዴት ይረዳኛል? እንዴት ይወሰዳል? ስርዓቴ ምን ይሆናል ብለህ ካላሰብ ሞኝ ነህ። that's how it should be telos thinking ከኢንዱ ማሰብ። ሌላው ተቋም እንዳንገነባ ያደረገን አንባላንስድ ሶሳይቲ ነው። ሶሳይቲ ሶስት ነገር አለው። ፐብሊክ እንትን አለ፣ የመንግስት ሲቪል ሶሳይቲ አለ፣ ሲቪል ማህበረሰብ አለ።
ፕራይቬት ሴክተር አለ። እነዚህ ባላንስድ ከሆኑ አንድ ማህበረሰብ ወደፊት ይሄዳል። በእነዚህ መካከል አንዱ ሌላውን ከማረከ አይሆንም። ስቴት ካፒታሊዝም መንግስት የማረከው ህዝብ ማለት የማረከው ሶሳይቲ ማለት ነው። ባለሀብቱ እንደ አሜሪካ ደግሞ ሀያል ከሆነ ይማረካል። በሁለቱም መልኩ ባለሀብቱ መንግስት ማራኪው ከጠንካራዎቹ አንዱ እንጂ ሁሉን ነገር የማረከው አጥረ ነገር ነው። መንግስት ነው፣ ሲቪል ሶሳይቲ አይደለም። መንግስት ፕራይቬት ሴክተር መሆን አይችልም። ሶስቱም ያስፈልጋሉ። ሶስቱ ሲኖሩ ነው ጤናማ የተቋም ግንባታ ውስጥ የሶስቱ ጉዳይ ተቋም እንዳገነባር ዋ ሌላው ፓስ ዲፔንደንት ነን። ደርግ ሞከረው ወደቀ፣ ኃይለሥላሴ ሞከሩት ወደቁ። ይህን እያወቅን ዲፊዥን ኦፍ ፓወር የለም፣ ኮንሰንትሬሽን ኦፍ ፓወር አለ። ኢህአዴግ ደገመው። ባልተኬደበት መንገድ አይሄድም። ሁሉም በተለመደው መንገድ ነው፣ የውድቀት መንገድ ነው የሚሄደው። ፓርቲሞናይዜሽን መጠቃቀም ምኑ የትውልድ ዲስኮርስም አልነበረን። ከትውልድ አልተማርንም። አሜሪካኖቹ ዘ 1960 ጀነሬሽን ዘ ጎልደን ኤጅ ምናምን እያሉ ትውልድን ትሪት ያደርጋሉ። በትውልድ ጉዳይ ይጽፋሉ። ይሄኛው ትውልድ እንዲማር መጪው እንዲማር። አንድ ትውልድ ከሌላው ሲማር ያኛው ትውልድ ያጠፋውን አይደግምም፣ ጠንካራ ጎን ይቀን። ጀነሬሽናል ዲስኮርስ ግን ለመውቀስ ካልሆነ እኛ ጥሩ ነን እነሱ ምናምን ያ ትውልድ ምናምን ማን ነው የጻፈው? ኢህአፓው ክፍሉ ታደሰ እንደዛ ለመወቃቀስ ካልሆነ ትምህርት በሚሰጥ መልኩ አልተጻፉ። ክፍሉ ታደሰን መጽሐፍ ብታነቡት በጣም አሪፍ መጽሐፍ ነው ምናምን። ጌታቸው ማሩ እንደ ስህተት እንደሆነ እነ ክፍሉ ታደሰ አንጃ እንደ ትክክል እንደሆነ የምትረዱት እንጂ ኢህአፓ የነሱ ጀነሬሽን ሌላውን ጀነሬሽን እንዴት መማር እንዳለበት የሚያሳይ መጽሐፍ አይደለም። ታወር ኢን ዘ ስካይ የሚለው መጽሐፍ አንባችኋል። የጌታቸው ማሩ እንትና ህይወት ተፈራ። እሷን ስታነቡ ደግሞ በቃ ክፍሉ ታደሰን ጥሉታላችሁ። ክስ ነው። የራቦር ጸሐፊዎች ነው የሚመስሉት። ራቦር ይሄ ፍርድ ቤት ተከሰሱና መልሰላል እኔ እንደዚህ አላረኩም እንጂ ለትውልድ በሚሆን መልኩ ትውልድ ካሰብክ የሰዓትከውን ራስ ታምናለህ። ሌላ ትክክል የሆነውን ትቀበለዋለህ። የሰዓተውን በአግባቡ ሌላውን በጣም የተቻለ ራሱን ኮምፕሊት ዲፌንድ ያደርጋል። እንደዚህ መጽሐፍቶች በሙሉ there is no generational discourse እና እነዛን መጽሐፍቶች አንቦ ትምህርት መውሰድ አይቻልም። ቴምፒንግ ፖይንት ተደምሮ ስሞል ቲንግስ ትልቅ ነገር ይፈጥራሉ። ሪፕል ኢፌክት አላቸው፣ ባንድ ዋገን ኢፌክት አላቸው፣ ዶሚኖ ኢፌክት አላቸው ይባላል። እኛ ግን እንደዛ እናስብ። ሾርት ተርሚስት ነን ከኤንዱ ስለማናይ። ፉኩያማ እድል የሚባል ቲዮሪ አለው። ሁለት ሀገራች ሁሉንም አሟልተው ሲያበቁ ለተቋም ግንባታ የሚሆነው አንዱ ይሳካለታል፣ ሌላው ይወድቃል። ሁሉንም ነገር እንግዲህ ይሄን ውድቀት ከእድል ውጭ ሌላ ምንም አለው ይላል። በእድል ነው የወደቁት። እስካሁን ከዚህ ቀደም ያደረግነው ሙከራ ሁሉ የተበላሸው እድል ከኛ ጋር ለመሆኑ ነው። እንደራያ ተናገር ካላችሁኝ ደግሞ ቅዋው ባለመፍቀዱ ነው። መልሱን ለእናንተ ትቻለሁ። ኢኒሽናል ሞኖክሮፒንግ ኮፒ እናደርጋለን ከጃፓን፣ ከታይዋን፣ ከኮሪያ፣ ከቻይና፣ ከራሻ። ተቋማት የሚበቅሉበት መንገድ ይለያል። ተቋማት ችግኞች አይደሉም። ተቋማት የባህር ዛፍ ፍሬ አይደሉም። አጼ ምኒልክ የባህር ዛፍ ፍሬ ይዘው መጥተው በጫማቸው ደብቀው አስፋፍተዋል። ተቋማት ግን ጫማ ላይ ደብቀህ ማምጣት አትችልም። ተቋማት የበቀሉበት ያደጉበት የቆዩበት ማቹር ያደረጉበት እንትን ቦታ ይለያያል። ከተቋማት ከውጭ ተቋም ልትማር ይችላል። 100% ግን ልታመጣ አትችልም። ተቋማት ተቆርጠው አይመጡም። ዛፎች አይደሉም። ከህንድ ሀገር ዛፍ ነቅልህ አምጥተህ ገንዘቡ ካለ እዚህ መትከል ትችላለህ። ተቋማት እንደዛ አይደረጉም። ሌላው ሪፎርም ተቋማትን ለመገንባት የተሞከረበት መንገድ ሆል ጋቨርንመንት ሪፎርም ነው። አቴ ታይም ሁሉን ነው። ፓይለት ኤጀንሲ የሚባል ነገር የለም። ሁሉን የሲቪል ሰርቪሶች አንድ ላይ ይሄ አይቻልም። ሪፎርም ኦቨርሎድ ስለሚያመጣ ቢሮክራሲ ፖለቲሳይዝድ ነው። ፖለቲካል ዊል ጉድለት ነበር።
ሪፎርም መሳሪያዎች እናመልካለን። ቢፒአር ወይም ሞት፣ ቢኤስሲ ወይም ሞት እንላለን። ሎካል ኦነርሺፕ የለውም። ፓይለት ኤጀንሲ የሚባል ነገር የለም። በቂ ሪሶርስ አንመድብም። ኢንስቲቱሽናል ፐርሲስተንስ እና ትራፕ